Montiel. Argentina, champions of the world. 2022 የኳታር ዓለም ዋንጫ አርጀንቲና ከፈረንሳይ 120 ደቂቃ ሙሉ ፍጥጫ ነበረው። ነገር ግን በፔናልቲ አርጀንቲና አሸነፈች። አንድ ሰው ዋንጫውን ከፍ አደረገው። 35 ዓመቱ ነበር። ያ ሰው ህመምተኛ ልጅ ነበር። ድሃ ቤተሰብም ነበረው። 13 ዓመቱ ላይ ቤቱን ትቶ ሄዷል። 4 ጊዜ የዓለም ዋንጫን ሲያሸንፍ ቀርቷል። ዛሬ ታሪክ ያፈራችው ምርጡ ተጫዋች ሙሉ ታሪክን እንቃኛለን። ሊዮኔል አንድሬስ ሜሲ። ጊዜው 1987 ነበር። ሰኔ 24 ላይ የአርጀንቲና ከተማ የሆነችው ሮሳሪዮ ከተማ ሊዮኔል ሜሲ ተወለደ። ቤተሰቡ ሀብታም አልነበሩም። አባቱ ጆርጅ ብረት ፋብሪካ ሰራተኛ ነበር። እናቱ ሴላ ጽዳት ሰራተኛ ነበረች። ቤታቸው ትንሽ ነበር። ሰፈራቸውም የድሃ ሰፈር ነበር። ነገር ግን ሜሲ በጣም በልጅነቱ ደስተኛ ነበር። ጎዳናው ላይ ፊቱን ፈካ አድርጎ እግር ኳስ ሲጫወት ይውል ነበር። እድሜው 5 ዓመት ሲሆን ሁሉም ያዩት ነበር። ይህ ልጅ ፈጽሞ የተለየ ነው ይላሉ። አያቱ ሴላ ኦሊቬራ ልጁን ለቦካ ጁኒየር ለማሳየት ሞከሩ። ፈቃደኛ አልሆኑም። የሌሎች ክለቦችም ሞከሩ። ሁሉም ትኩረት አልሰጡትም። ምክንያቱም የዛኔ ሜሲ ትንሽዬ ነበር። ሁሉም ሰው ትንሽ ነህ እያሉት ይመልሱት ነበር። ግን አያቱ ሴላ ኦሊቬራ ሁሌም ያምኑት ነበር። አንድም እንዲህ ይላሉ፣ ሁልጊዜ ይህ ልጅ ዓለምን ይቀይራል፣ የዓለምን የእግር ኳስ ገጽታ ይቀይራል ይላሉ። አያቱ ከዚህ ዓለም በሞት ሲለዩት ሜሲ ለዓለም ዋንጫው ሁሉ ያገባቸውን ጎሎች ለአያቱ ያበረክታል። ሜሲ እድሜው 10 ሲሆን ዶክተሮች አንድ ነገር ነገሩት። ይህም ግሮዝ ሆርሞን ዲፊሸንሲ እንዳለበት፣ ማለትም ሰውነቱ በትክክል ማደግ እንደማይችል ነገሩት። ሕክምና ካላገኘ በስተቀር ቁመቱ 1 ሜትር ከ40 ሴንቲሜትር ይረዝም ነበር። ያም ሆኖ እግር ኳስ ለመጫወት በቂ አልነበረም። ሕክምና እንዳለው ነገሩት። ነገር ግን ዋጋው ከፍ ያለ ነበር። ቢያንስ $900 በላይ እንደሚያስፈልጋቸው ዶክተሩ ነገራቸው። ቤተሰቡ ሊከፍል አይችልም ነበር፣ ምክንያቱም ደሃ ስለነበሩ። ሜሲ እድሜው 11 ሲሆን ሕክምናውን አቆመ፣ ምክንያቱም ገንዘብ ስለሌላቸው። ያ ዓመት የሜሲ የህይወት ትልቁ ፈተና ጀመረ። ሌሎች ልጆች ሲጫወቱ ሜሲ ክሊኒክ ይመላለሳል። ሌሎች ልጆች ሲያድጉ ሜሲ እዛው እንዳለ ይቀራል። ነገር ግን አንድ ሰው ሜሲን አየው። ይህም ኒውስ ኦልድ ቦይስ የአርጀንቲና ክለብ የሆነው ሜሲ ለቡድናቸው መጥቶ እንደሚጫወት ነገሩት። ሕክምናውንም ሙሉ በሙሉ እንደሚሸፍኑለት ነገሩት። $900 ቢያንስ እንደሚከፍሉትም ቃል ገቡለት። ቃላቸውን ግን አልጠበቁም ነበር። ዳግም ሕክምናው ቆመ። ቤተሰቡ ምን ያድርጉ? እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ላይ የሜሲ ዕድሜ 13 ደረሰ። አባቱ ጆርጅ አንድ ነገር አሰበ። ይህም ወደ ባርሴሎና ሄዶ የኤፍሲ ባርሴሎናን እንዲሞክር አደረገ። ብዙም ተስፋ አልነበረውም። ነገር ግን ልጁን ለማትረፍ ሌላ መፍትሄ አልነበረም። የባርሴሎና ቴክኒካል ዳይሬክተር የነበረው ካርለስ ሜሲን ለ15 ደቂቃ ብቻ አሳዩት። ከዛም የሜዳው ጥግ ላይ ቆመና ሜሲን ማየት ጀመረ። እንዲህም አለ፣ ይህ ልጅ ፈጽሞ ልዩ ነው። ምንም ቢያስፈልግ ለባርሴሎና መፈረም አለበት አለ። ነገር ግን ስምምነቱ እጅግ ፈጣን ነበር። ወረቀትም አልነበረም። ካርለስ አንድ ናፕኪን ላይ እንዲህ ብሎ ጻፈ፣ ባርሴሎና ቡድን ሜሲን እንደሚያስፈርመው እናም ሕክምናውን ሙሉ በሙሉ እንደሚሸፍን ለቤተሰቡ ጽፎ ላከላቸው። ያ ናፕኪን ዛሬ ድረስ ታሪካዊ ሰነድ ሆኖ ቀጥሏል። ሜሲ ቤተሰቡን ትቶ ወደ ባርሴሎና ሄደ። 13 ዓመቱ ብቻ ነበር። ላማሲያ የባርሴሎና የታዳጊዎች ማሰልጠኛ ማዕከል ቤቱ ሆነ። ብቻውን ቋንቋ ያቅም፣ ጓደኛ የለውም፣ ቤተሰብም የለውም። ሌሊት ያለቅስ ነበር። ቤተሰቦቹን ናፍቀውት፣ አርጀንቲና ናፍቀው፣ ቤቱን ናፍቀው። ነገር ግን
ሜሲ አላቆመም ነበር፣ ቀጠለ። በ2004 ላይ የሜሲ ዕድሜ 17 ደረሰ። የባርሴሎና ዋና ቡድን ሌሊት ላይ ከኤስፓኞል ጋር ጨዋታ ነበራቸው። ጨዋታውም ተጀምሯል። የባርሴሎና አሰልጣኝ ፍራንክ ራይካርድ ተጫዋች ለመቀየር ወደ ታዳጊ ቡድን ተመለከተ። ሜሲንም አየው። እንዲህም አለው፣ ሜሲ ሂድ፣ ጊዜው አሁን ነው አለው። 2010 የባላንዶር አሸናፊ ሆነ። የዓለም ምርጡ ተጫዋች ተባለ። 2011፣ 2012 እንዲሁም በ2013 ተከታታይ ጊዜ ማሸነፍ ቻለ። ይህም በታሪክ ውስጥ ሪከርድ ሆኖ ተመዘገበ። በ2012 በአንድ ዓመት ብቻ ሜሲ 91 ጎሎችን አገባ። ማንም ያላደረገውን የዓለም ሪከርድ ሆነ። ዛሬም ድረስ አልተሰበረም። ከባርሴሎና ጋር ሜሲ 4 ሻምፒዮንስ ሊግ፣ 10 ጊዜ ላሊጋ እንዲሁም 7 ጊዜ ኮፓ ዴላሬን አሸንፏል። ሁሉንም ትሮፊዎች አንስቷል። ምንም የቀረው ትሮፊ የለም። ሜሲ የዓለም ምርጥ ተጫዋች ሆነ። ሁሉም ተስማምቶ ነበር። ሁሉም ሰው፣ የሮናልዶ ደጋፊዎች እንኳን ሜሲ ልዩ ነው ይላሉ። ነገር ግን አንድ የጎደለ ነገር ነበር። ያም ለሜሲ እጅግ በጣም ትልቅ ነገር ነበር። ሜሲ ከክለቡ ጋር ሁሉንም ነገር አሸንፏል። ነገር ግን ከእናት ሀገሩ ጋር ማለትም ከብሔራዊ ቡድን ጋር ምንም ስኬት ማሳካት አልቻለም። እንዲህም ይሉት ነበር፣ ማራዶና ነው የአርጀንቲና ጀግና፣ አንተ አይደለህም ይሉት ነበር። በ2006 የጀርመን ወርልድ ካፕ ሜሲ ዕድሜው 18 ነበር። ለመጀመሪያ ጊዜ የዓለም ዋንጫ የተሳተፈበት። አርጀንቲና ከኳርተር ፋይናል ወጣች። በፔናልቲ ሹታውት ተሸንፋ ከውድድሩ ውጭ ሆነች። ሜሲ ብዙ ጊዜ አለው ብለው ያወሩ ነበር። ኔክስት ይር ያሸንፋል ብለው አሰቡ። በ2010 ሳውዝ አፍሪካ ወርልድ ካፕ ሜሲ ጠንካራ ነበር፣ ነገር ግን ቡድኑ ደካማ ነበር። ሴሚ ፋይናል ላይ ተሸንፈው ወጡ። ጀርመን 4-2 ደበደበቻቸው። ሜሲ ሜዳ ላይ ቁጭ ብሎ ያለቅስ ነበር። በ2014 ብራዚል ወርልድ ካፕ ፍጻሜ ደረሱ። አርጀንቲና ከጀርመን 90 ደቂቃ ሙሉ 0-0 ኤክስትራ ታይም ላይ በ113ኛ ደቂቃ ላይ ማሪዮ ጎቴዝ አርጀንቲናዎችን ጉድ ሰራቸው። አንድ አገባ። ጀርመን 1 አርጀንቲና 0። ጀርመን በዛው አሸነፈች። ሜሲ የጎልደን ቦል ሽልማቱን አሸነፈ። ነገር ግን ሜሲ ምንም አልመሰለውም ነበር። ምክንያቱም ያንን የዓለም ዋንጫ ማሸነፍ ፈልጎ ነበር። ዓለም ሰደበው። የሜሲ ብሔራዊ ቡድን ሜሲ ቤቱ ሲደርስ ምን ተሰማው? ማንም አያውቅም። በ2015 ኮፓ አሜሪካ ፍጻሜ ከቺሊ ጋር በፔናልቲ ተሸነፉ። በ2016ም ከቺሊ ጋር በፔናልቲ ሹታውት ዳግም ተሸነፉ። ሜሲም አንድ ውሳኔ ወሰነ። ለብሔራዊ ቡድን ጡረታ ለመውጣት ወሰነ። ብሔራዊ ቡድኑን አልፈለጋቸውም ነበር። የአርጀንቲና ሕዝብ አለቀሰ። የዓለም ሕዝብ አለቀሰ። ሜሲ ጡረታ ቢወጣ ለአርጀንቲና ማን አላት ብለው ያስቡ ነበር። ቀናት አለፉ፣ ዓመታትም ተቆጠሩ። ሜሲ ዳግም ወደ ብሔራዊ ቡድኑ ተመለሰ። ፈጽሞ ሊተዋቸው አልፈለገም። አንድ ጊዜ ሊሆን ይችላል እቀጥላለሁ ብሎ አሰበ። በ2018 ሩሲያ ወርልድ ካፕ የሜሲ ቡድን ማለትም የአርጀንቲና ብሔራዊ ቡድን ደካማ ነበር። ገና በ16 ውስጥ በፈረንሳይ 4-3 ተሸንፈው ከውድድሩ ውጭ ሆኑ። ሜሲ ዕድሜው 31 ሆነ። የዓለም የእግር ኳስ ደጋፊ በቃ አብቅቶለታል ብለው አሰቡ። ነገር ግን እዛ ጋር አላበቃም። በ2021 ኮፓ አሜሪካ ፍጻሜ ብራዚል ከአርጀንቲና ማርካ ስቴዲየም ላይ ሪዮ ዲ ጄኔሮ። ይህ ስታዲየም በ1950 ወርልድ ካፕ ፋይናል ሲጫወቱ 250,000 ሰዎችን የያዘ የብራዚል ታሪካዊ ቦታ ነበር። በዛ ታሪካዊ ቦታ ላይ አርጀንቲና ብራዚልን አሸነፈቻት። ሜሲ እንባው ፈሰሰ፣ ሜዳ ላይም ወደቀ።
ከ15 ዓመት ኢንተርናሽናል ኬሪየር በኋላ ለመጀመሪያ ጊዜ ሜሲ ከሀገሩ ጋር ዋንጫ ነሳ። ዓለም አለቀሰ። ነገር ግን የዓለም ዋንጫ ይቀር ነበር። በ2022 የኳታር የዓለም ዋንጫ ሜሲ ዕድሜው 35 ነበር። ይህ የመጨረሻ ዕድሉ ነበር። ግሩፕ ስቴጅ ላይ በሳውዲ አረቢያ 2-1 በሆነ ውጤት ተሸነፉ። ዓለም ሁሉ ደነቀው። ሜሲ ወደቀ ብለው አሰቡ። ነገር ግን ዳግም ቡድኑ ተነሳ። ሜክሲኮን አሸነፉ፣ ፖላንድን አሸነፉ፣ ከግሩፑም አለፉ። 16 ውስጥ ከአውስትራሊያ ጋር ደረሳቸው። አርጀንቲና ከአውስትራሊያ 2-1 በሆነ ውጤት አርጀንቲና አሸነፈች። በጨዋታውም ላይ ሜሲ አስቆጠረ። ወደ ኳርተር ፋይናልም አለፉ ከኔዘርላንድ። 90 ደቂቃ ሙሉ 2-2 ሆነው ጨረሱ። ኤክስትራም ታይምም ምንም ጎል አልተቆጠረም። በፔናልቲ ሹታውት አርጀንቲና አሸነፈች። ሜሲ አለቀሰ። የአርጀንቲና ተጫዋቾች አለቀሱ። ወደ ሴሚ ፋይናልም አለፉ። ከክሮሺያ 3-0 በሆነ ውጤት አሸነፉ። ሜሲም በጨዋታው 2 ጎሎችን አስቆጥሮ ነበር። ፍጻሜ ዲሴምበር 18 2022 አርጀንቲና ከፈረንሳይ። ኪሊያን ምባፔ የ24 ዓመቱ ወጣት ሃትሪክ በመስራት ፈረንሳይን 3-2 እንድትመራ አደረጋት። በኤክስትራ ታይምም ሜሲ 1 ጎል ካስቆጠረ በኋላ 3-2 ሆኑ። ወደ ፔናልቲም አመሩ። አርጀንቲና አሸነፈች። ሜሲ ሰማዩን ተመለከተና አይኑ በእንባ ተሞላ። ሰውነቱ ተንቀጠቀጠ። ሜዳ ላይም ወደቀ። ጓደኞቹ ሁላ ዙሪያውን ከበቡት። ትሮፊውን አነሳ። ሰማዩን ተመለከተና አያቱን ሜሲ ህመምተኛ ልጅ ነበር። የድሃ ሰፈር ልጅም ነበር። ናፕኪን ላይ ፈርሞ ስፔን ሄደ። 4 ጊዜ አለቀሰ። በ5ኛው ግን ተሳካለት። ዛሬ ዓለም ሜሲ ማን ነው ብሎ አይጠይቅም። ምክንያቱም ዓለም በሙሉ ያውቀዋል። ጎትም ይሉታል። the greatest of all time። እናንተ ምን ትላላችሁ? ሜሲ ወይስ ሮናልዶ? ማን ነው ጎት? ኮሜንት ላይ ያስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ታሪክ ፕላስ እናመሰግናለን።